የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። በሄድንበት ሀገር ደረታችን ነፍተን 1000 ዓመት የቆየ ቸርች አለን እንላለን። ትገርማላችሁ እንዴት 700 ዓመት 1000 ዓመት 2000 ዓመት ቤተክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚያ እናከብራትን ብቻ ሳይሆን የፖለቲካ አጀንዳችን የዘር አጀንዳችን መጠቀሚያ እናረጋታል። ፕሮቴስታንት እምነት ተከታዮች ኦርቶዶክስን ማክበርና መውደድ የምርጫ ጉዳይ ሳይሆን ግዴታችሁ ነው። እቺ ቤተክርስቲያን በኢትዮጵያ ውስጥ ትልቅ አሻራ ኖራለች። ከነ ክብሯ እንድትቀጥል እንፈልጋለን።